ደስ ይላል። በጣም ትልቅ ሪኮግኒሽን ነው። ዝግጅቱም ያማረ ነው። ቤት ላይ የተሰጠንም ክብር እናመሰግናለን። እኔ 3 ፊልሞች ናቸው እዚህ ፕላትፎርሙ ላይ ያሉኝ። አባይ ወይስ ቬጋስ አለ፣ ዝምታዬ አለ፣ እንደገና ደግሞ መና የሚል ፊልም አለ። 3 ፊልሞች ናቸው። አበሻ ቪው የኛ ኔትፍሊክሳችን ነው። እንዲያውም ዲዘርቭ የሚያደርገውን ያህል ገና በደንብ እየታየ ነው ብዬ አላም። ግን ክብር ሊሰጠው የሚገባ በደንብ ሰዎች ሊያውቁለት የሚገባ ሁሉም ኢትዮጵያዊ ሊጠቀምበት የሚገባ ፕላትፎርም ነው። ሁሉም ኢትዮጵያዊ ደግሞ በዛ ፕላትፎርም ሲመለከት ነገ ጥሩ ፊልም ለማየት ቀብድ እንደመክፈል። ምክንያቱም በነፃ ሲታይ ፊልም ሰሪዎች ለሚቀጥለው ፊልማቸው ገበያ ያገኝ ሞራል አይሰማቸውም፣ ፍላጎት አይኖራቸውም። ግን ሰው ከፍሎ ሲመለከትልን ነው ጥሩ ፊልም መስራት የምንቀጥለው። ይህንን ደግሞ ያመቻቸልን አበሻ ቪው ዶት ቲቪ ነው እና በጣም ትልቅ አስተዋጽኦ እያደረጉ ነው። እናመሰግናቸዋለን በጣም። ሌላው የትዕግስት ኔትወርክ ትልቅ ነው። ከኤምባሲዎች ጋር አብራ ትሰራለች። ውጭ ሀገር ካሉ ፌስቲቫሎች ጋር አብራ ትሰራለች እና ፊልማችንን ኢትዮጵያውያን ብቻ ሳይሆኑ አገር ውስጥም ያሉ ውጭ ሀገርም ያሉ ኢትዮጵያውያን ፊልማችንን እንዲያዩ ፕላትፎርም ፈጥራለች። ከሱ ሌላ ደግሞ የውጭ ዓለም አቀፍ ተመልካች ፊልማችንን እንዲያይልን አፕሪሺየት እንዲያደርግልን ፌስቲቫሎች ላይ በማሳተፍም አዋርድ ሴሬሞኒዎች ላይ በማሳተፍም የእሷ ድርጅት ትልቅ አስተዋጽኦ እያደረገ ነው። ለምሳሌ የኔ ፎር ላቭ ፎር ላንድ ፎር ፓወር የሚል ፊልም አለኝ። እሱ አሁን በ8 ዘርፍ ታጭቷል። ያ የሆነው በአበሻ ቪው ዶት ቲቪ ስታፍ በእነሱ ትብብር ነው። ከፍለው ራሳቸው ኦንላይን ከፍለው ራሳቸው ፎርም ሞልተው ራሳቸው ፌስቲቫሉ ላይ ያሳትፈው ራሳቸው አዋርድ ሴሬሞኒው ላይ ያሳትፈው እና ትልቅ ነገር ነው ይሄ በጣም እና ምስጋና ሊሰጣቸው ይገባል። ማመስገን የሚፈልገው ራሳቸውን አበሻ ቪው ዶት ቲቪ እንደገና ትዕግስት ደግሞ በግል እንደ አንድ ድርጅት ባለቤት ሳይሆን እንደ እህት ሆና ነው የምትቀርበሽ። ጉዳዮቿን ታማክርሻለች። ከፊልም ውጭ በግል ጉዳዮችሽ ታማክርሻለች። ለማገዝ በጣም ፍላጎት አላት። ኤክስትሪም ሜዳ ነው የምታግዘው። እንዲህ አይነት እህት ማግኘትም ቀላል አይደለም እና በተለይ ትዕግስትን አመሰግናለሁ። እንደገና ደግሞ ራሱ የአበሻ ቪው ስታፎች በእሷ የተቀረጹ ናቸው። በጣም ሁሉም ፍቅር ናቸው እና ሁሉም ደስ ይላሉ። ለምሳሌ የኔም ፊልም ስሰራ መጥተው ቢሮ ድረስ ቁጭ ብለው እንግሊዝኛ ሰብታይትል አብረው ሰርተው በነፃ ያለ ክፍያ ማለት ነው እና በቃ በጣም ደስ የሚል ቲም ነው ብቻ እና አመስግኝልኝ በዚህ አጋጣሚ።